ሰላም ቤተሰብ እንዴት ናችሁ? ሁሉም ወንድ የሚመኘው አይነት የወንድነት ባህሪዎች አሉ። ሁሉም ሴት ወንዶች እንዲሆኑላቸው የሚፈልጓቸው አይነት ስብዕናዎች አሉ። ዛሬ ስለነሱ ልነግራችሁ ነው። ዛሬ የሰውሰኝ እሱ ነው። በነገራችን ላይ የሆነ ሰው እኮ ማወቅ ይፈልጋል ብዬ ያሰብኩት ሀሳብ ማለት ነውና ሁሉም ወንድ ትክክለኛ ወንድ ቀመስ ወንድ ይባላል በአንዳንዶች አጠራር። አብዛኛው ሴቶቹ ሳይሆን በፍቅር ብቻ ሴቶቹ ሳይሆን ወንዶችም የሚመኙት አይነት የወንድ አይነት አለ። መሆን የሚመኙት አላማቸው የሚያደርጉት የወንድ ስብዕና ነው፣ የወንድ ባህሪ ነው ተደርጎ የሚወሰነው። ሁሉም ሰው ከጎኑ ያለውን ሰው መርዳት ይፈልጋል። በተለይ ወንድ ሲሆን እንደ ኃላፊነት የኔ ለምትለው ሰው ትሞታለህ፣ መስዋዕትነት ለመክፈል ዝግጁ ትሆናለህ። ከሱ ባሻገር ነው ግን ያኛው ነገር ማለት ነው። ምንድነው እንግዲህ ይሄ በብዙዎቹ ተመራጭ የሆኑ ወንዶች የመጀመሪያው ተስፋ አይቆርጡም። የሚገርማችሁ በጣም ገገማ ናቸው። ከነሱ ጋር ታገላችሁ ወይ ተከራክራችሁ ወይ ደግሞ በሆነ አይነት መልኩ እልህ ውስጥ ገብታችሁ እነሱን አሸማቅቃለሁ፣ ወደኋላ እንዲሉ አድርጋለሁ፣ እኔ ብቻ ነኝ አንደኛ ምናምን አይሰራም። በጣም በቀለኞች ናቸው። በጣም እነሱን የምታሸንፏቸው ከነሱ በመራቅ ብቻ ነው። ሌላ አማራጭ የላቸውም። በጣም ግግም ያሉ ገገማ፣ ተስፋ አይቆርጡ። በቃ የሚገርም ስብዕናቸው እሱ ነው። የሚፈልጉት ነገር ካለ በቃ ሆነ ወይም ደግሞ ያገኙታል። የፈጀውን ጊዜ የፈጀውን አይነት ምንም አይነት ነገር ይውሰድ ከማድረግ ወደኋላ አይሉ። አንደኛው እሱ ነው። ሁለተኛው ራሳቸውና ቤተሰባቸውን በጣም ይንከባከባሉ። ራሳቸውና ቤተሰባቸውን ከምንም ነገር በላይ ይንከባከባሉ። ያ ማለት አቅራቢና ጠባቂ ናቸው። የትኛዋም ሴት ደግሞ አብረህ ለመሆን ምክንያት የሚኖራት ከሷ የተሻለ እሷን ሊንከባከባትና ሊያቀርባት ስለሷ ኬር ሊያደርግ የሚችል ወይም ደግሞ እንደ ባክአፕ የምትፈልገው አይነት ሰው ነው ልታገኛት የምትችል። ካለ ስለሷ ምንም አይነት ደንታ የማይኖርህ ከሆነ በምንም አይነት ችግር ውስጥ ስታልፍ አንተ ከጎኗ ማትሆንና ያንን ችግር ማትጋፈጥላት ማትጋራት ከሆነ ብቻዋን ከመሆን የተለየ ትርጉም አይሰጣትም። ወይም ደግሞ አንተ ላይ ሌላ ወንድ ላለመደረብ ምንም አይነት አማራጭ አትሰጣትም ማለት ነው። ስለዚህ ሴቶች ጥቅመኛ ናቸው ከማለት በፊት ይሄን አይነት ነገር ማስተዋል ይኖርብሃል። አቅራቢና ጠባቂ መሆን ግዴታ ነው። እስካሁን ደግሞ ይሄን አይነት ነገር ለማድረግ እድሉንም ሁኔታውንም ዕውቀቱንም ካላገኘ ደስ የሚለው ነገር መማር ትችላለህ። የወንዶች ጥሩ ነገር ስብዕናቸውን በተለያዩ መልኩ ማዳበርም መገንባትም መማርም ይችላሉ። ሴቶች ግን ቁንጅናቸው የተስተካከለ ከሆነ ተፈጥሮ የለገሰቻቸው ካላማረ እድላቸው ወደ 0% ወይ ወደ 5% እየተጠጋ ነው። አንተ ግን በምንም አይነት መልኩ ራስህን ወደ ተሻለ ማንነት መቀየር የምትችልበትን አጋጣሚዎች መፍጠር ትችላለህ ነው የምልህ። ሌላው አቋሙን ይጠብቃል ወይም የተስተካከለ ተክለ ሰውነት ወይም ፖስቸር አሉ። ከዚህ በፊት በሌሎች ቪዲዮዎች ተናግረናል። ወንዶች ስብዕና ለሴቶች ተመራጭ የሆነ የወንዶች ስብዕና ልክ ገንዘብ ይወዳሉ፣ እንክብካቤ ይወዳሉ፣ የተስተካከለ ተክለ ሰውነት ይወዳሉ፣ በራስ መተማመናቸው፣ ቋንቋቸውን የሚረዳ ሰው ይፈልጋሉ። በጣም ብዙ ነገር ብለናል። ስለዚህ የተስተካከለ ሰውነት ወይም ተክለ ሰውነት ቁመና ማለት ፊዚካሊ የተገነባ ሰው 100% ለሁሉም ለወንዶችም ለሴቶችም ተመራጭ የሆነ ወንድ እንደሆነ ከዚህ በፊት አይተናል አይደል? ስለዚህ ዛሬም ደግመዋለሁ፣ በጣም ተመራጭ የወንዶች ስብዕና ነው ማለት ነው። ስለዚህ ራስ ላይ ሊሰራ ይገባል። በምንም አይነት መልኩ ራስህን የሆነ አይነት ችግር ውስጥ ስታገኘው ከዛ ችግር ውስጥ ሊያወጣ የሚችል ፊዚካል አፒራንስ ሊኖርህ ይገባል። ስለዚህ እሱ በጣም ተመራጭ ነው። ሌላው ዓላማውን ለማሳካት በድፍረትና በጥንካሬ የፈለገውን ነገር ለማድረግ ወደኋላ አይመለስም። ወይም ዓላማውን ለማሳካት በድፍረትና በጥንካሬ ይንቀሳቀሳል። በጣም ተወዳጅ ስብዕና እሱ ውስጥ ፍርሃት አልባ ነው። እሱ ከፈለገ አገኘ። የትኛውንም አይነት መስዋዕትነት ኖርማል ነው። በቃ የተፈጠርኩት ለዚህ ከሆነ ምን ችግር አለው? ይውሰድ ይልሃል እና ራሱን አሳልፎ ለዛ ይሰጣል ላመነበት ነገር። በዚህ በቃ ጨዋታ አዋቂ ነው።
በሱ ዙሪያ የተኮለኮሉ ሴቶች በሳቅ ንፍር ብለው ሆዳቸው ቆስሎ ይመለሳሉ። ከአእምሯቸው አይጠፋም። ሁሌም ያ ሰው አእምሯቸው ውስጥ አለ። መደሰት ሲፈልጉ የሚደውሉት እሱ ጋር ነው። በሌላ በብዙ ምክንያቶች እሱ ከጎናቸው እንዲጠፋ አይፈልጉም። ይሄ ነገር ደግሞ በጣም ቀላል ነገር ነው። ምናልባት አስቂ ካልሆን፣ ቀልደኛ ጨዋታ አዋቂ ካልሆን በጣም ቀላሉ ነገር ምንድነው? በጣም በአጭር ጊዜ ውስጥ ቀልደኛና ተጫዋች መሆን የምትችልበትን ነገር መፍጠር መቻል ነው። ፍላጎት ካለ ምናልባት ፍላጎት ካለ ነው እሱ ልታደርግ የምትችል። ይሄን ነገር ማድረግ ትችላለህ። ቀልድ አዋቂና ጨዋታ አዋቂ መሆን ትችላለህ። ካንተ የሚጠበቀው መጽሐፍቶችን ማንበብ፣ ጨዋታዎች ሲነገሩ በስርዓት በጥሞና ማንበብ፣ የማስታወስ አቅምህን ለማሳደግ መሞከር ወይም ደግሞ ደጋግመህ ለራስህ ያንን ነገር መንገር፣ ለሰዎች ባገኘው አጋጣሚ እነሱን ነገሮች ማስተጋባት ጥሩ ነው። ስለዚህ በሂደት ነገሮችን ማስተካከልበትን የምትችልበትን ሁኔታ መፍጠር ትችላለህ ማለት ነው። ጨዋታ አዋቂና ቀልድ አዋቂ መሆን። ነገር ግን መጠንቀቅ ያለብህ ቀልድን ከቁም ነገር ጋር መቀላቀል የለብህም። ፍጹም ይሄን ልታደርግ አይገባም። በዚህ ብቻ አያበቃም። በራሱ ላይ ይቀልዳል። በራሱ ላይ ቀለደ ማለት አንተ እሱ ላይ ለመቀለድ ምንም አይነት አጋጣሚ አይኖርህም። ስለዚህ እሱ በራሱ ላይ ይቀልዳል። እንደዚህ አይነት ወንዶች ሁሌም ተፈላጊዎች ናቸው። ለዛሬ እዚህ ጋር ይበቃናል። ሌላውና የመጨረሻው ሐሳብ ምንድነው? ይህን ቻናል ሰብስክራይብ አላደረክም? በዚህ ቪዲዮ 1000 ሰብስክራይብ ፈልጋለሁ። ሰብስክራይብ እያደረጋችሁ የቤተሰብ አባል ሁን። የሚገራርሙ ስብናዎች እንነጋገራለን። ስለ ሴቶች ገመና ቀጣይ ላይ የምዘከዝክ ነው የሚሆነው። በደንብ እንነጋገራለን። አብራችሁ ስለቆያችሁ ከልብ አመሰግናለሁ። ቪዲዮ እንደተመቻችሁ እርግጠኛ ነኝ። ሌሎች ሐሳቦች አሉ፣ በቀጣይ ቪዲዮ እነግራችኋለሁ። ሐሳቡ እንዳይረዝም ነው። ይመቻችሁ።